እንዴት አንቺ አገር እንዴት ሰላም ጤና ይስጥልን። የተከበራችሁ ቤተሰቦች እንደምን ዋላችሁ? እንዴት አመሻችሁ? እንዴት አላችሁ? በያላችሁበት ሰላም ይሁን እላለሁ። የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ነኝ። ዛሬም ለየት ባለ መልኩ ሁልጊዜም እናንተን ቤተሰቦችን፣ ወንድሞቼን፣ እህቶቼን በማግዝበት ልክ የተለያዩ ሀሳቦችን በሪል ስቴት ኢንዱስትሪው ዙሪያ እየሰነዘርኩ እንዲሁም ደግሞ ብዙዎቻችሁን የቤት ባለቤት እያደረግኩ ቀጥለናል። ዛሬም አዲስ ቀን፣ ነገም አዲስ ቀን፣ ሁልጊዜም አዳዲስ ቀኖች ይመጣሉ። ዛሬ ደግሞ እንግዲህ ለየት ያለ የሪል ስቴት ኢንዱስትሪ ሀሳብ ነው ማሳያችሁ። ውድ ቤተሰቦቼ፣ ሰዎች ስለ ኒኮላስ ቴስላ 369 ቀመር እንግዲህ ብዙ ነገሮችን ያወራሉ። ዛሬ ግን እኔ ስለ ኒኮላስ ቴስላ ስለ ቀመር ላወራችሁ ሳይሆን እኔ የማወራችሁ ወይም ደግሞ እኔ የምነግራችሁ ሀሳቦች እንግዲህ ብዙ ጊዜ እነዚህ አይነት ሶስት ቁልፍ ነገሮች ከሌላችሁ ወይም ደግሞ ገዢዎች ሆናችሁ ሶስት ነገሮች ከሌላችሁ ያንን የምትፈልጉን የኢንቨስትመንት ሀሳብ እንደማታገኙ ላስረግጣችሁ ፈልጋለሁ። ዘርዘር አድርገን ተንተና አድርገን የምንወያዩባቸው ይሆናል። እንዲሁም ደግሞ በመጨረሻ አካባቢ ሰሞኑን እጅግ ዘመናዊ አፓርትመንቶችን የተለቀቁ አፓርትመንቶች አሉ። እነዚህ አፓርትመንቶች በጣም ዘመናዊ ናቸው። ከዛ በተረፈም ደግሞ በተመጣጣኝ ዋጋ እንዲሁም ደግሞ በጥራት የሚገነቡና እየተገነቡ ያሉ በተጨማሪም ደግሞ በአከፋፈል መንገዳቸውም ያለ ወለድ ያለ ኢንክሪመንት የሚሸጡ አፓርትመንቶች አሉ። ቦሌና ካሳንቺስ ናቸው። እነሱንም ከስቱዲዮ ጀምሮ እንግዲህ ነግራችኋለሁ። ብዙዎቻችሁ እነዚህን የመግዛት እድሉ አላችሁ። ከዚህ በተረፈ ደግሞ እንግዲህ ለቻናሉ አዳዲስ የመጣችሁ ቤተሰቦቻችን ኢንጂነር አደባባይ ይባላለሁ። በሪል ስቴት የስራ ዘርፍ ውስጥ እንግዲህ ከ3 ዓመት በላይ አገልግያለሁ። ከዛ በተረፈ ደግሞ በምህንድስና ውስጥ በአማካሪነት 4 ዓመት የስራ ልምድ እንዲሁም ደግሞ በምህንድስና በሌላ ዘርፍ ውስጥ የምርምሮችና የሪሰርቾችም አሉኝ። ጆርናሎችና አርቲክሎችን አሳትሜያለሁ። ለዚህ ደግሞ እንግዲህ ሙሉ ስሜን ኢንጂነር አደባባይ ጓዴ ብላችሁ ጉግል ላይ ሰርች ብታደርጉ ወይም ደግሞ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ሰርች ብታደርጉ እንደዚህ አይነት ነገሮች ይመጣሉ። ስለዚህ እናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ትልቁ ቁም ነገሩ መሸጥ ወይም ደግሞ ብዙ መሸጥ ሳይሆን የሸጥኩላቸው ደንበኞች ምን ያክል ደስተኛ ናቸው፣ ምን ያክል ኢንቨስትመንታቸው እያደገ ነው፣ ምን ያክል ሌሎች ሰዎችን እያመጡ ነው፣ ምን ያክል ኢንጂነር አደባባይ የነሱ ታማኝ የሽያጭ አማካሪ እንደሆነ እንዲያውቁና አምነዋል የሚሉትን ነገሮች ብቻ የማጠይቅ የሽያጭ አማካሪ ነኝ። አጠቃላይ እንግዲህ ኢንጂነር አደባባይ ያለው ፕሮፌሽን ይህንን ይመስላል። ወደ ዋናው ጉዳያችን እንመለሳለን። እንግዲህ እውቁ ሳይንቲስት ኒኮላስ ቴስላ የ3 የ6 የ9ን ቀመር እንግዲህ ይህ የዓለም በር ነው። እነዚህ 369 የሚባሉት እንግዲህ እንደምታውቁት ኢነርጂ፣ ፍሪኩዌንሲና ማኒፌስቴሽን ናቸው። የእናንተው ኢንጂነር አደባባይ ደግሞ እነዚህን 369ን በሪል ስቴት ኢንዱስትሪ ውስጥ አንድ የሪል ስቴት ደንበኛ ወይም ደግሞ አንድ ሪል ስቴት ላይ አፓርትመንት የሚገዛ ሰው እነዚህ 3 ቁልፍ ነገሮች ከሌሉት አፓርትመንት መግዛት አይችልም። ቢችል እንኳን አንዱ ከጎደለ እንኳን ያን ያክል የሚፈልገውን ነገር እንደማያገኝ በሙሉ በዝርዝር የሚያስቀምጥላችሁ ይሆናል። እነዚህ ምን ናቸው የሚሉት እንግዲህ የመጀመሪያው ካፒታል ወይም ደግሞ ገንዘብ ነው። ሁለተኛው ጊዜ ወይም ደግሞ ታይም ነው። ሶስተኛውና ዋናው ደግሞ ሎኬሽን ወይም ደግሞ ቦታ ብለን የምንጠራው ነው። ከነዚህ ውስጥ እንግዲህ ዋናውን ነገር የሚሸፍነው 40% የሚሆነው ከ100% ሎኬሽን ወይም ደግሞ ቦታ የሚለው ነው። እሱን በመጨረሻ የምናየው ይሆናል። መጀመሪያ ላይ ግን ከገንዘብ ወይም ደግሞ ከካፒታል እንጀምራለን። አጠቃላይ እንግዲህ ከጎነ 3 ምስላችን ውስጥ 25%ን የሚሸፍነው እንግዲህ ካፒታል ወይም ደግሞ ገንዘብ ወይም ደግሞ የገንዘብ አቅማችን ነው። ስለዚህ የገንዘብ አቅማችን 25%ን ይይዛል። ይህ ማለት ምን ማለት ነው? እንግዲህ ብዙ ሰዎች ብዙ ቦታ ላይ እኔንም ጨምሮ ሪል ስቴት አፓርትመንት ስትገዙ የምትጠይቁኝ ነገር ቢኖር ዋጋ ነው። ግን ዋጋ ብቻ መልስ ላይሆን አይችልም። አንዳንድ ጊዜ ዋጋን በምንመለከት ጊዜ ዋጋ ሁሉን ነገር የሚወስን መስሎ ይታየናል። ግን እንደዛ አይደለም። 100 ሚሊዮን ብር የገዛ ሰው 100 ሚሊዮን ብር ሊከስር ይችላል። ወይም ደግሞ በ5 ሚሊዮን ብር የገዛ ሰው አትራፊ ሊሆን ይችላል። እና ዋጋ ያጠቃላዩን 25% ነው የሚይዘው። ዋጋ ገና አፓርትመንት ልትገዙ ስታስቡ ብዙ ነገራችሁን የሚወስንላችሁ ይሆናል። ለምሳሌ አንድ ነገር ልጠቁማችሁ። እጃችሁ ላይ ካሽ ካላችሁ ወይም ደግሞ ገንዘቡ ሲኖራችሁ አንደኛ ያንን የምትገዙትን ነገር 100% ከፍላችሁ ብዙ ቅናሾችን ማግኘት ትችላላችሁ። ሁለተኛ ደግሞ ያላችሁ የገንዘብ አቅም ፕራይም የተባለ ሎኬሽን ላይ ፕራይም የሆነ ቤት እጅግ ዘመናዊና ሉግዘሪ የሆነ ቤት መግዛት ትችላላችሁ። ሶስተኛ ደግሞ
ካሽ ሲኖራችሁ ዊዝ ዲዩ ዲሊጀንስ ማለትም ድርጅቱ ላይ ከዲስካውንት ውጪ ያከፋፈል መንገዱ ፈጣንም ቢሆን ወይም ደግሞ ቀስ ብሎም የሚሆን ቢሆን ካሹ እጃችሁ ላይ ስላለና እጥረት ስለማይገጥማችሁ በተፈለገው ጊዜ ክፍያችሁን በአስፈላጊው ጊዜ ያለምንም መጨናነቅ ከፍላችሁ መጨረስ ስለምትችሉ ገንዘብ ምንም ቦታ ቢሆን የትም ቦታ ላይ እጅግ አስፈላጊ ነገርና እጅግ ቁልፍ ነገር መሆኑን የምትረዱ ይሆናል ማለት ነው። ስለዚህ ሲጀመርም ያለ ገንዘብ አፓርትመንትን ማሰብ ይከብዳል ወይም ደግሞ የሆነ ነገርን ማሰብ ይከብዳልና ገንዘብ ለምትገዙት ነገር ሁሉ የመጀመሪያው አጠቃላይ ከምትገዙት ቤት ውስጥ 25%ን የሚሸፍን ቁልፍ ጉዳይ ነው ማለት ነው። ስለዚህ የመጀመሪያው ነገር ካፒታላችሁ ከፍ ያለ ነው ወይም ደግሞ ለምትገዙት ነገር ያለን ካፒታል ምንድነው የሚለውን ነገር ራሳችሁን ማጠየቅ የመጀመሪያው ጉዳይ ይሆናል ማለት ነው። ሁለተኛው ጎነ 3 ምስላችን ላይ ወይም ደግሞ ትሪያንግሉ ምስላችን ላይ ግርጌ ላይ የሚገኘው ደግሞ እንግዲህ ጊዜ ወይም ደግሞ ታይም ነው። ብዙ ሰዎች እንግዲህ ታይም ቫልዩ ኦፍ መኒ የሚባል አጠራር አለ በኢኮኖሚክስ። ምናልባት እኔ የኢኮኖሚክስ ወይም ደግሞ የማርኬቲንግ ተማሪ አይደለሁም። ሙያው አሁን ላይ ወደ ማርኬቲንጉ ስላስገባን የተለያዩ ነገሮችን ስለምናነብ ስለምንሰራ ነው እንጂ በዛ ደረጃ እንግዲህ የምንቃኘው ማለት ነው። እና አብዛኛው ሰው ኢትዮጵያ ውስጥ ወይም ደግሞ ሌላው ዓለም ላይ ሊሆን ይችላል፣ ግን ኢትዮጵያ ውስጥ በአብዛኛው ጊዜ በኋላ ገዛለው፣ ዋጋ ሊቀንስ ይችላል፣ እንደዚህ ያደርጋል፣ የለም አፓርትመንቱ ትንሽ መገንባት አለበት፣ ከፍ ሲል ነው የምገዛው የመሳሰሉ ሀሳቦችን የሚሰጡ ሰዎች አሉ። አንድ ነገር ልጠቁማችሁ፣ ገንዘቡ ኑሯችሁ እንኳን በተፈለገው ጊዜና በዛ ሰዓት ላይ ካልገዛችሁ ያ ገንዘብ ታይም ቫልዩ ኦፍ መኒ ገንዘቡ የመግዛት አቅሙ እየወደቀና እየወረደ ስለሚሄድ የምትፈልጉትን ነገር በምትፈልጉት ጊዜ አታገኝም፣ ገንዘቡ እንኳን ቢኖራችሁ። ስለዚህ ነው ሁለተኛው ቁልፍ ነገር ጊዜ የተባለው። ገንዘቡ ኑሯችሁ በተፈለገው ሰዓት ላይ ካልገዛችሁ ብዙ ነገሮች ይቀየራሉ። ለምሳሌ አንድ ነገር ላንሳላችሁ። ገንዘቡ ኑሯችኋል፣ ግን በኋላ ገዛለሁ ከፍ ይበል ገዛለሁ ካላችሁ ያኔ የትኛውም ሪል ስቴት ላይ በነገራችን ላይ የትኛውም ሪል ስቴት ላይ ፕላን ላይ ወይ ደግሞ ኦፍ ፕላን እያለና እየተገነባ በሄደ ቁጥር ተመሳሳይ ዋጋ ያወጣም ድርጅቱ በራሱ ከጊዜ ጋር ዋጋ አዲስ እየተቀየረ ዋጋ እየጨመረ ነው የሚሄደው እና እናንተ ገንዘብ ደግሞ ባለበት ነው ስቲል ባለበት ነው የሚሆነው። ስለዚህ ምን ጊዜም ቢሆን መጀመሪያ ላይ በፕላን ላይ ያለ አፓርትመንት የሚገዛ ሰውና ከ6 ወር ወይ ደግሞ ከ1 ዓመት በኋላ የሚገዛ ሰው እኩል ዋጋ አይገዛም። ይህ የመጀመሪያው ነው። ስለዚህ ገንዘባችሁን በጊዜው ካላስቀመጣችሁት ዋጋ ይቀንሳል። ሁለተኛው ነገር ምንድነው? ምርጫ የሚባል ነገር ይመጣል። ገንዘቡ ኑሯችሁ በትክክለኛው ጊዜ ካልገዛችሁት ያን የምትፈልጉትን ነገር ቶሎ አታገኙትም፣ ተመርጧል። ለምሳሌ አንዳንድ ሀሳቦች ልንገራችሁ። አብዛኛው ሰው አሁን ላይ ያለቀ አፓርትመንት ይፈልጋል። ሪል ስቴት ላይ ሆኖ ያለቀ አፓርትመንት ከዛ ደግሞ ዝቅ ያለ ወለል ላይ ምናምን የምትሉ ደንበኞች ለኔም ትደውሉልኛላችሁ። እነዚህ አፓርትመንቶች እኮ ገና ፕላን ላይ እያሉ ተሽጠው ያለቁ ናቸው። ማለትም ከናንተ በፊት ጊዜና ገንዘቡን ያዋሃደ ሰው ገዝቷቸዋል። አሁን ላይ እንደዚህ አይነት አፓርትመንቶች የሉም። ብዙ ገበያው ላይ አታገኙም ወይ ሪሴል ቫልዩ ካልሆነ። ሪሴል ማለት ደግሞ ያ ጎበዝ የሆነው ሰው ቀድሞ ጊዜና ገንዘቡን የተጠቀመ ሰው ያኔ ገዝቶ አሁን ላይ አትርፎ የሚሸጥ ሰው ካልሆነ በስተቀር በግንባታ ላይ ያሉ አልቀው የሚሸጡ አፓርትመንቶች በጣም ውስን ናቸው ገበያው ላይና ጊዜና ገንዘብ ይሄን ልዩነት ያመጣል። ሁለተኛው ደግሞ ገንዘባችሁን አሁን አብዛኛውን ጊዜ ሪል ስቴት ገንዘባችሁን ማኔጅ የሚያደርግላችሁ ነገር ነው እላችኋለሁ። ለምሳሌ እናንተ 10 ሚሊዮን ብር ላይ ባንክ አስቀምጣችሁ በጥርጣሬ ወይም በሌላ ነገር ብታስቀምጡት ገንዘቡ በጊዜ ሂደት ዲቫሉዌት እያደረገ ነው የሚሄደው። ነገር ግን ያን ነምበር ቀጥታ 10 ሚሊዮን ብር አፓርትመንት ላይ ብታስቀምጡት ገንዘባችሁን ማኔጅ እየሆነ ራሱ ገንዘቡ ደግሞ አፕሪሺየት እያደረገ ዲቫሉዌት ሳያደርግ ገንዘባችሁንም ጭምር ኢንቨስት አደርጋላችሁ። ስለዚህ ጊዜ ከአጠቃላይ ከትሪያንግሉ ላይ ከ100% 35%ን የሚወስደው ጊዜ ነው። 35% ጊዜ 25% ገንዘባችሁ 60% አላችሁ ማለት ነውና ሶስተኛውና ዋናው ነገር ስንሄድ ደግሞ እንግዲህ ይህ የሚሸፍነው 40% ይሆናል። ወይም ደግሞ ከሶስት ትሪያንግል ዋናውን ቅርጽ ወይም ደግሞ አናት ላይ የሚገኘውና የአጠቃላይ ከ100% 40%ን የሚሸፍነው እንግዲህ ሎኬሽን ወይም ደግሞ ቦታ ብለን የምንጠራው ነገር ነው። እንግዲህ ውድ ቤተሰቦቼ ገንዘቡ አላችሁ ደግሞ ከዛ በተረፈ ደግሞ ጊዜ ያላችሁ ወይም ደግሞ በትክክለኛው ጊዜ መግዛት ትችላላችሁ። ነገር ግን የት ቦታ አበገዛ ይሻላል የሚለው ነገር ደግሞ አጠቃላይ ከ100% 40%ን ይይዛል። ቦታን ስናስብ በመጀመሪያ ልናነሳው የምንችለው ነገር ምንድነው? አፓርትመንቱን የምትገዙበትን ቦታ ወይም ደግሞ ሎኬሽን ይወስነዋል። ሁለተኛ ደግሞ ገንዘባችሁ ምን ላይ ማረፍ እንዳለበት ይወስነዋል። ሶስተኛ ትርፋችሁን ወይም ደግሞ እዚህ ቦታ ላይ በገዛ ነገ ላገኘው የሚችለው ትርፍ ምንድነው ይወስነዋል። ሶስተኛ ዴቨሎፕመንቱን ያመጣላችኋል። አራተኛ ሪተርን ኦን ኢንቨስትመንቱን
ይነግራችኋል ሎኬሽኑ ማለት ነውና አምስተኛ ደግሞ የተለያዩ ኢንፍራስትራክቸሮች ለምሳሌ ልጆቻችሁ ትምህርት ቤት ሊሆኑ ይችላል፣ ሆስፒታሎች፣ መዝናኛዎች፣ ሎጂዎች፣ ባንኮች፣ ኢንሹራንሶች፣ የዓለም አቀፍ ድርጅቶች፣ ትላልቅ የመንግስት ድርጅቶች ያሉበትን አካባቢ ይወስንላችኋል። ያንን በምታዩበት ጊዜ እናንተ የምትገዙት አፓርትመንት ነገ በኋላ ሪተርን ኦን ኢንቨስትመንቱ ምን ያህል ሊያመጣ እንደሚችል ይወስንላችኋል ማለት ነው። ለምሳሌ አሁን ላይ አንድ ሀሳብ ልጠቁማችሁ። እንደ ቦሌ፣ እንደ ካዛንቺስ፣ እንደ 4 ኪሎ፣ እንደ ሴሚሲ አይነት ቦታዎች ትክክለኛ ለኢንቨስትመንትም ለመኖሪያም ተመራጭ የሆኑ ቦታዎች ናቸው። ስለዚህ ገንዘባችሁና ጊዜያችሁ ወይም ደግሞ መቼ መግዛት እንዳለባችሁ ካወቃችሁ ቦታዎቹ ደግሞ እነዚህ ቦታዎች እጅግ ተመራጭ የሚባሉ ቦታዎች ናቸው ከብዙ ነገር አንጻር ማለት ነው። ስለ ሎኬሽን ሌላ ጊዜ በረጅም ቪዲዮ የምሰራላችሁ ይሆናል። ለአሁኑ ግን ቦታ እጅግ አስፈላጊ ነገር ነው። አፓርትመንት ስትገዙ ጀስት ኮየ ፈጨም አፓርትመንት ሊኖር ይችላል፣ አያት 49 አፓርትመንት ሊኖር ይችላል። የትኛውም ቦታ ላይ አፓርትመንት አለ፣ ይሸጣል። የማይሸጥ ነገር የለም። ነገር ግን እናንተ ማትረፍ ከፈለጋችሁ፣ ዘመናዊ ኑሮ መኖር ከፈለጋችሁ፣ አከራይታችሁ ጥሩ ገቢ ማግኘት ከፈለጋችሁ፣ እናንተም ስትፈልጉ ዘንጣችሁ መኖር የምትፈልጉት ነገር የተሟላ ኢንፍራስትራክቸር ያለበት ቦታ፣ ብዙ ወጪ የማይጠይቃችሁ ኢንቨስትመንት ያለበት ቦታ ላይ ኢንቨስት ማድረግ ይህ ሎኬሽኑ የት እንደሆነ ይወስንላችኋል ማለት ነውና 40 35 25% 100% ይሆናሉ። እነዚህ ሶስት ቁልፍ ነገሮች ስታሳኩ ወይም ደግሞ ስታሟሉ ትክክለኛ ገዢዎች፣ ትክክለኛ ኢንቨስተሮች፣ ትክክለኛ ነገ ህልማችሁን ቅርሳችሁን የምታሟሉ ሰዎች ትሆናላችሁ። አጠቃላይ ባጭሩ ብዙ መዘርዘር ይገባል። እያንዳንዱን ቦታዎች ብዙ እነካቸው ብዙ ይላሉ። ግን እኔ ሁልጊዜም እንደምነግራችሁ ሀሳቡን መጠቆም ነው፣ እናንተ መጨረስ። ውድ ቤተሰቦቼ እንግዲህ በመጨረሻ ላይ ነግራችኋለሁ ስላልኩት ሀሳብ ልመለስ። እንግዲህ እጅግ ዘመናዊ የሆኑ ቅንጡ አፓርትመንቶችን ከስቱዲዮ አፓርትመንት ጀምሮ እስከ ፔንት ሃውስ ድረስ በቦሌና በካሳንቺስ በ15% ቅድመ ክፍያ ያለምንም ወለድ እየሸጠ የሚገኘው ኮምፓስ ፕሮፐርቲስ ዛሬ ላይ እንግዲህ እነዚህ ውብ አፓርትመንቶች ለኢንቨስትመንትም ለመኖሪያም እጅግ ተመራጭ የሆነውና ብዙዎቻችሁ ያስሚን ጀማል ኮንስትራክሽን በሚል የምታውቁትና አዲስ አበባ ውስጥ ከ30 ፎቆች በላይ ለሪል ስቴቶች ገንብቶ ያስረከበው ድርጅት አሁን በራሱ የቻይና ኮንስትራክሽን ኩባንያ እንዲሁም ደግሞ በራሱ የሪል ስቴት ፕሮፐርቲ እኔን ጨምሮ እጅግ ከፍተኛ የሆኑ የሽያጭ ባለሙያዎች ተዋቅሮ አሁን ላይ በሽያጭ ላይ የሚገኙ አፓርትመንቶች ናቸው። እነዚህ አፓርትመንቶች እንግዲህ እጅግ ውብና ዘመናዊ ናቸው። አጠቃላይ ክፍያቸው ከ6.3 ሚሊዮን ብር ጀምሮ እስከ 28 ሚሊዮን ብር ጠቅላላ ዋጋ ያላቸው አፓርትመንቶች ናቸው። ያለ ወለድ የሚሸጡ አፓርትመንቶች ናቸው። ታዲያ እነዚህን አፓርትመንቶች ላይ ኢንቨስት ለማድረግ ያሰባችሁ ወይም ደግሞ ገንዘቡ አቅሙና ውሳኔ ያላችሁ ደንበኞች ዛሬውኑ ለኔ ደውሉልኝ። ነገውኑ የአፓርትመንት ባለቤት መሆን ትችላላችሁ። የእናንተው የሽያጭ አማካሪ ኢንጂነር አደባባይ ጓዴ ነኝ። እኔ እዚህ ላይ ያበቃው። እናንተ ኮሜንት ላይ ሐሳባችሁን በማስቀመጥ ላይክ እና ሼር ሰብስክራይብ በማድረግ እንግዲህ ይህን ቻናል ከፍ በማድረግ ሁልጊዜም የተለያዩ ሐሳቦችን በማንጸባረቅ ይህን ቻናል ከፍ የምናደርግ መሆኑን እንድታቁልኝ እረዳለሁ። ሁልጊዜም ሐሳቦቻችሁ ይገነቡኛል። ሁልጊዜም የእናንተን ሐሳብ እቀበላለሁ። ዛሬ ለደረስንበት ደረጃ የእናንተ ሐሳቦች ልዩ ነገሮች ናቸውና ሁልጊዜም አመሰግናችኋለሁ። መልካም ቀን ተመኘውላችሁ። መልካም ጊዜ ተመኘው። ኢንጂነር አደባባይ ጓዴ፣ ላንድማርክ ሆምስ ኢትዮጵያ፣ ለሁሉም ቤት